በዝምታ ተለወጥ። ቁጥር 1 ከወጥመዱ አምልጥ። በሰው ልጅ ታሪክ ውስጥ እጅግ ፈጣን በሆነው ዘመን ላይ እንገኛለን። ስልካችሁን ባነሳችሁ ቁጥር መረጃዎችን እያያችሁ ብቻ አይደለም፣ ወደ አእምሯችሁ በሺህ የሚቆጠሩ ድምጾችን እያስገባችሁ ነው። አንድ ግብ ስታስቀምጡ ማለትም አዲስ ቢዝነስ አሊያም ደግሞ አዲስ አመጋገብ እንደጀመራችሁ ለሁሉም ሰው ስትናገሩ አንጎላችሁ ዶፓሚንን ያመነጫል። ይህም ታዲያ ጥሩ ስሜትን በመፍጠር የሆነ ነገር እንዳሳካችሁ እንዲሰማችሁ ያደርጋል። ነገር ግን ችግሩ እዚህ ጋር አእምሯችሁ ያንን አምኖ በመቀበል ለእውነተኛው ስኬት መነሳሳት ይከብደዋል። ምክንያቱም ስራውን ከመስራቱ በፊት ቀድሞ ሽልማቱን ተቀብሏል። ዝምታ ግን ለእነዚህ ሁሉ ችግሮች መፍትሄ ነው። ዝም ስትሉ ለየትኛውም ነገር ቢሆን ፊት ለፊት መጋፈጥ የሚኖርባችሁ እናንተ ብቻ ትሆናላችሁ። ሁለተኛ፣ ብቸኛ ለመሆን ድፈሩ። እውነቱን ለመናገር ዝምታ እስክትለምዱት ድረስ ህመም ነው። ከጫጫታ መራቅ ስትጀምሩ ባዶነት ይሰማቸዋል። በዚህ ባዶነት ውስጥ ደግሞ በራስ አለመተማመን ጎልቶ ይወጣል። ሰዎች ሁሉ ከተኙ በኋላ ለማጥናት ወንበር ላይ ቁጭ ስትሉ ፍርሃት ይሰማቸዋል። ሌሊት ፀሐይ ከመውጣቷ በፊት ጂም ገብታችሁ ስፖርት ለመስራት ስታስቡ ድብርት ይጫጫናቸዋል። በዚህ ጊዜ ምንም ለውጥ ባይመጣስ የሚል ስሜት ውስጣችሁ ይፈጠራል። ይሄ ሁሉ ታዲያ ባህሪያችሁ የሚገነባበት ቦታ እንደሆነ እወቁ። ውጫዊ ምስጋና በሌለበት ጊዜ ውስጣዊ ማረጋገጫ ለመገንባት ትገደዳላችሁ። ማለትም የራሳችሁን ቃል በሚገባ ማመን ትጀምራላችሁ። ሶስተኛ፣ በዝምታ አደጉ። በወጣትነት ዕድሜ ውስጥ መሆን አስቸጋሪ የሆኑ ፈተናዎች አሉት። ለምሳሌ ጥሩ ልብሶችን መልበስ፣ ጥሩ ቦታዎች ላይ መዝናናት፣ የተሻለ መኪና እየነዱ መታየት እንፈልጋለን። ነገር ግን ከገቢያችሁ በታች መኖር ስትጀምሩ ወደፊት የሚገርሙ ለውጦችን መመልከት ትጀምራላችሁ። ምክንያቱም ገንዘብ ጸጥ ያለ መሳሪያ ነው። ማንም የማያውቀው የፋይናንስ መረጋጋት ሲኖራችሁ በተለየ በራስ መተማመን ትጓዛላችሁ። እንዲሁም መቼም ቢሆን ተስፋ አትቆርጡ። በቂ ገንዘብ ያለው ሰው የተረጋጋ ማንነት አለው። ምክንያቱም ይህንን እንዲያውቁለት በማሰብ የተለያዩ ጥረቶችን ሲያደርግ አይታይም።